ሰላም ሰላም የዩቲዩብ ቻናል ተከታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ እንግዲህ በአድዋ ሙዚየም ነው። አድዋ እንግዲህ አዲስ የተሰራው ሙዚየም ነው። ከአዲስ ወጣ በጣም ያምራል። እዚህ ጋር ተስሎ የምታያቸው ጀግኖች ናቸው። እዚህ ጋር የምታያቸው በብር ላይ ምናምን እንግዲህ እሱን ስንመለስ ደግሞ እናየዋለን። ስንወጣ ወደ ውስጥ ነው፣ ወደ ውጭ አይቻልም። መጀመሪያ ውስጥ ብለውን ነው፣ ወደ ውስጥ እየገባን ነው። እንግዲህ እስኪ ተከተሉን፣ እስኪ ጋይዙ ተከተሉን። ቦታው ያምራል። ጽድት ያለ ቦታ ነው ያለው እዚህ ጋር። በስመ አብ ደስ የሚል ቦታ ነው። ያምራል ቦታው። እስኪ ዩቴ እስኪ ወዳ ድረስ እንዴት እንደሚያንጸባርቅ እንግዲህ ከዚህ እንደምታዩት ጋይሶች በጣም የሚያምር ነው። እዚህ ጋር እንግዲህ ፒች ፕሌን የፀሐይ በኢትዮጵያ መጀመሪያ ጊዜ የተሰራች ናት፣ በፀሐይ ማለት ነው። እና የፀሐይ ለስላሴ የሰሯት ናቸው እዚህ የምታዩት ማለት ነው። እንግዲህ የተሰራችው ማለት ነው። እዚህ ጋር ይታያችኋል። በ1928 የተሰራች አውሮፕላን ናት። ለበረራ ጊዜ የተዘጋጀች ናት። የጣሊያን ጦርነት ጊዜ የተሰራች ናት ማለት ነው። እቺ ማለት ነው። እዚህ ጋር ታሪኩ አለ፣ ማንበብ ትችላላችሁ። የምትገርም አውሮፕላን ናት ከዚህ ጋር ያለችው ማለት ነው። እስኪ እንግዲህ አሁን ወርታች ደግሞ እየወረድን ነው። በጣም የሚገርም ነገር ነው። እያየን ነው። እስኪ ወርታች እየወረድን ነው። ደረጃው ነው ይሄ ወርታች ማለት ነው። እንግዲህ ኢትዮጵያ ቀይ ግዛት ያልተገዛችው ለመጀመሪያ ጊዜ ኢትዮጵያ ናት። እንግዲህ እንግሊዝ ወራሪ ወይም ጣሊያን ጦርነት ጊዜ ኢትዮጵያ አድዋ ድል አድርጋ የተመለሰችበት እንግዲህ አድዋ ታሪኩ ከዚህ ነው። እንግዲህ በምን ተዋጉ የሚለውን ነገር ቦታውን ደግሞ እናሳያችሁ። እዚህ ጋር ጋሻ ጎራዴ አለ። በምንስ ተዋግተው አሸነፉ እንዴትስ ነው የሚለውን ነገር እዚህ ጋር ይታያችኋል። ጎራዴ ነው የሚታየን። ከዚህ ጋር ጋሻ ነው። እነ እቴጌ ጣይቱና አፄ ምኒልክ እና አፄ ቴዎድሮስ ጀግኖች እንግዲህ እነ በላይ ዘለቀ የተለያዩ እንግዲህ ጀግኖች አሏት። በቃ በጣም በብዙ ተሰብስባላት። ከዚህ ጋር ታሪኮች አሉ ይታያቸዋል። እዚህ ጋር ጋሻ ጎራዴ ጦር ነው የሚታየን እና በዚህ ነው የአድዋ ጦርነት ድል አድርገው የመለሱበት። በአሁኑ ጊዜ እንዳሁኑ ያው ባይኖርም መሳሪያ ያው እንግዲህ ብሬን ክላሽ ተብሎ ባይጠራም እነሱ ያው እንግዲህ በዚህ ጋር ስንቅ በዚህ ነበረ እንግዲህ እዚህ ጋር የተጓዘ ነበረ የኢትዮጵያ ድል የተደረገው አድዋ እንግዲህ አድዋ በጣም ብዙ ታሪክ አለው። በጣም ብዙ እዚህ ጋር ክራር አለ፣ ማሲንቆ አለ፣ የተለያዩ ማቴሪያሎች አሉ እንግዲህ እዚህ ጋር ማለት ነው። እዚህ ጋር በገናም አለ ይታያቸዋል፣ በገናው ማለት ነው። እዚህ ጋር ኮሪቱ ዕቃ ምናምን እና አድዋ እንግዲህ ስለ አድዋ በጣም ብዙ ታሪክ አለውን ያው በትንሹ ነው ላስረዳችሁ የቻልኩት። እዚህ ጋር ክራር አለ፣ ማሲንቆ አለ፣ በገና አለ ይታያቸዋል። ማሳያችሁ ማለት ነው። እንግዲህ ስለ አድዋ በጣም ብዙ ታሪክ አለው ጋይሶች፣ በጣም ብዙ ታሪክ አላችሁ። ይኸው እንግዲህ እስኪ ወደዚህ እየተከተልን እስኪ አሁን እንሂድ። እያያችሁ ነዋ ጋይሶች፣ እዚህ ጋር ይታያል ከበሯ። እስኪ እንሂድ እስኪ እያየን ነው እንከተል እስኪ እያየን ነው። እዚህ ጋር መሳሪያ ይታያል፣ ጎራዴ ወይ ጦሩ ይታያችኋል። በስመ አብ ጦሩም እንደሚያል ጋሻው እዚህ ጋር ይታያችኋል። ጦርና ጋሻው አንድ ላይ ተቀምጧል። ይሄ ጦሩ ይታያችኋል እዚህ ጋር እዚህ ጋር ማቴሪያሎች ነው እንግዲህ እዚህ አድዋ ሙዚየም ውስጥ የሚታዩት እንግዲህ የተዋጉበት ማቴሪያል እና የተዋጉት ጀግኖች ናቸው። እንግዲህ ባጭሩ የምገልጽላችሁ ስለ ጀግኖቹ ምስልና ስለ ማቴሪያሉ ነው። እያችሁ እንዴት እንደሚዋጉ ጋሻ፣ ጦር፣ ጎራዴ ይዘው እንዳሁኑ ክላሽ፣ ብሬን፣ ስናይፐር ሳይያዝ ማለት ነው። እነሱ እንግዲህ የድሮ ታሪክ በጣም ትልቅ ታሪክ ነው አሳልፈው የሄዱት። እንግዲህ ኢትዮጵያ እንግዲህ በዚህ ትመስል ነበር ዛሬ። እዚህ ጋር ደግሞ ቦታው ይገልጽላችኋል። እንግዲህ የተዋጉበት አድዋ ቦታ የተዋጉበት እንግዲህ ይሄው ታሪኩ በዚህ እንግዲህ ምስሉ ይታያችኋል። እንግዲህ እንዴት አድርገው ባይዘጓይ ከዚህ ግሩፕ አላቸው። ለምሳሌ በላይ ዘለቀ፣ አፄ ምኒልክ፣ አፄ ቴዎድሮስ ልበላችሁ የተለያየ ቦታ አላቸው። ግሩፕ አላቸው። እነ እቴጌ ጣይቱ ግሩፕ የተዋጉበት ቦታ ነው። ይሄ እንግዲህ ይታያችኋል። ቦታዋ፣ ተራራው፣ ወንዙ ይሄ ቀይ የሚታያቸው ያበራው እንደ ይሄ መንገዱ ነው። አረንጓዴው ደግሞ ወንዙ ነው። ይታያችኋል። የራሳቸው ግሩፕ አላቸው። ምሳሌ አሁን የራሳቸው ይዘውት የሚዋጉት ይታያችኋል። እዚህ ጋር እነ ፊታውራሪ ገብርዬ ይታያችኋል። እንግዲህ ይሄ ነበረ እንግዲህ ቦታው የተዋጉበት አድዋ ድል አድርገው የሚደርሱበት ቦታ ይሄን ነበረ። አይታችሁታል እንግዲህ ቦታው ማለት ነው። ወደዛኛው ቦታ እየሄድን ነው። ወደ ሌላው አንደኛው ፓርት ይሄን ይመስላል። ሁለተኛው ፓርት እየሄድን ነው እንግዲህ እያሳየናችሁ። እንግዲህ ያው በፀሐይ የተሰራችው አውሮፕላን በጣም እንግዲህ
ታሪከኛ አውሮፕላን ያየናት እንግዲህ አፄ ኃይለ ሥላሴ ያሰራት ማለት ነው። እንግዲህ አውሮፕላን የፀሐይ አውሮፕላን በ1928 ነው ያሰራት። እንግዲህ ለበረራ እንግዲህ የቆመችው ማለት ነው። ለበረራ እንግዲህ በአድዋ ጦርነት ጊዜ የቆመችው ማለት ነው። በጣም ታሪክ እንትን ነው። ያቺ አውሮፕላን ያሳያቸው እንግዲህ አውሮፕላኗ ማለት ለ30 ሰዓት መብረር ትችላለች ማለት ነው። ለመብረር ትችላለች። የበረረችውን በ1928 ነው የበረራው ማለት ነው። እያያችሁ ነው እንግዲህ እዚህ የተነገርኳችሁ። እንግዲህ አድዋ ብዙ ታሪክ አለው። እንግዲህ በጣም ብዙ ነው የተገጠመላት ማለት 31 ሲሊንደር ሲሆን ማለት ነው። በጣም የሚገርም ነው። እንግዲህ እዚህ ጋር ቦታው በጣም ጥርት ያለ ቦታ ነው። እንዲህ ባይዘው በጣም ደስ ያለኝ ስለ አውሮፕላኑ አሳይና ስመለከት በጣም ለእናንተም ያው አሳይታችኋለሁ መስሏ። ያው አፄ ኃይለ ሥላሴ ለአድዋ ጦርነት የተሰራት ፕሌኗ እንግዲህ ያቺ ናት። እንግዲህ ጋይሶች ጋሻውን ጦሪውን ጎራዴውን ያሳየኋችሁ የነበረ ነው። አሁን ደግሞ ወደ ላይኛው ፓርት እያድማ እስኪ ተመልከቱ። እስኪ ያንገረም ማሳያችሁ እንግዲህ አሪፍ ነገር ነው። ዛሬ እንግዲህ በጣም ደስ ብሎኛል። አምሮ በኔ ራሱ ተደስቻለሁ። እንግዲህ ፕሌኗን ስላየው ጎራዴውን ጦሩን ጋሻውን ስላየው አሁን ደግሞ ምን እንደምናይ ደግሞ አናውቅም። ተከተሉ በቃ በዚህ ነው እንግዲህ ምን እንደገጠመኝ ራሱ አላውቅም። ምን እንደምናይ ደግሞ እዚህ ጋር ነው የምታዩት ብሏል። ደግሞ እስኪ እየሄድን አሁን ደግሞ ምን እንደምናይ ተከተሉ ጋይሶች። እየሄድን ነው ተከተሉ። እዚህ ጋር እንግዲህ ወጣን ውጡ ተብሎ ወደዚህ ወደ ፏፏቴው ነው። እዚህ ጋር ደግሞ የምናየው እንግዲህ ጋይሶች ጀግኖች ነው። እንግዲህ አሁን ደግሞ የምናየው የጀግኖች ቦታ ነው የምናየው። እንግዲህ ተስለውም በስዕልም እናያቸዋለን። እዚህ ጋር ይታያቸዋል።
ሰው እንግዲህ የምታዩት እንግዲህ በጣም አርበኞችና ታሪኮች ናቸው። እንግዲህ ጣሊያን ጊዜ ብዙ ታሪክና ብዙ ጀብድ የሰሩ ናቸው። እያሳየናቸው እንግዲህ እዚህ ጋር የምታዩት ይህን ይመስላል። እንግዲህ ሰላሙን እንግዲህ ዛሬ ፕሮግራም እንግዲህ ይህን ይመስላል። እንግዲህ እስኪ ወደ በሮ ስመጣ ደግሞ እናሳያችኋለን። አሁን ሰላም ቆይ ሰው እንግዲህ ያው እየሄድን ነው ወደ ታች ደግሞ ወደ ፏፏቴው ቦታ እየሄድን ነው። እስኪ የሚከተለው እሱ እንግዲህ እንደምታዩት አድዋ ሙዚየም ውስጥ ነው ዛሬ ያለ ነው። እንግዲህ በውስጡ አይተን እየተመለስን ነው። አሁን ደግሞ ወደዛኛው ወደ ፏፏቴው ነው የምንመለሰው። ሶ እንግዲህ አድዋ እንግዲህ ዛሬ እንግዲህ ያያችሁት ነው። በዚህ ጋር በዚህ መልኩ ይመስላል። እንግዲህ ዛሬ እናያለን። ወደ ፏፏቴው ደግሞ አሪፍ ነገር እናያለን። እሱኛውን ስናሳያችሁ ቆይተናል። ደግሞ አሁን ደግሞ አሪፍ ነገር እናሳያችኋለን። ሶ እንግዲህ ወደ በሩ አሁን እየወጣን ነው። እዚህ ጋር እንግዲህ ወደ ፏፏቴው የምንሄድበት ቦታ ላይ ደግሞ ታያችኋል። ፏፏቴው እዚህ ጋር ገና ዛሬ ብዙ ነገር እናያለን። ፍትሐውራሪ ሀብታሙ ጊዮርጊስ ይገሮ ሁሉምላል ዳግማዊ አፄ ምኒልክ እቴጌ ጣይቱ ከዚህ ጋር ደግሞ እቴጌ ጣይቱ ሰው እንግዲህ እዚህ ጋር ሆኖ ታያል። እናሳያቸው እዚህ ጋር እንግዲህ ዛሬ በጣም የሚያምር ነገር ነው የሚታየው። ሲገባ ይታያችኋል። የምትገርመው እንግዲህ ዛሬ ጋይሶች እንግዲህ ያው ስናስጎበኛችሁ ቆይተን አሁን እየወጣን ነው። እንግዲህ የዛሬ ፕሮግራማችን እንግዲህ አድዋ ውስጥ መስል ነበረ። አድዋ እንግዲህ በጣም ብዙ አርበኞች፣ ጀግኖች ታሪኩ አይተናል። እንግዲህ
ለእናንተ ለማሳየት ሞክረናል። እንግዲህ በጣም ነው ዛሬ በትልቁ ነገር እያሳየን ነው። አሪፍ ነገር እንግዲህ እዚህ ጋር ነው የተደረገው።